ናችሁ? ሰላማችሁ ይብዛ። ዛሬ የማሳያችሁ የባሸመል በድንች እና በስጋ የሚሰራ ባሸመል ነው። በስጋ በዶሮም ሆነ በስጋ መጀመሪያ ስጋውን ከትፈን አቁላልተን ሶስ ከሰራን በኋላ ድንቹን እንቀቅላለን። ድንቹን ቀቅለን ከበሰለ በኋላ እንደዚህ እናድቦለቡለውና ስጋውን ከስር አድርገን በእንደዚህ በሳህን ከስር ድንቹን አድቦልቡለን እናስቀምጣለን፣ ከስጋው ከላይ ማለት ነው ድንቹን። ከዛ እንደዚህ ሶስ እናደርግና ሶስ እንሰራና ትንሽዬ የበቆሎ ዱቄትና ወተት ክሬም አርገን እንደዚህ እንላለን ማለት ነው። ክሬም እንሰራለን። ክሬሙን ሰርተን እንደዚህ ከላይ እንደዚህ እናረጋለን፣ እናለብሳለን። እንዳለ ሶሱን እናረገዋለን ማለት ነው። ከዛ መጨረሻ ላይ ሁሉንም ሶሱ እንዲለብስ በደንብ እንዲለብስ እናረገዋለን ማለት ነው። እንደዚህ ሁሉንም እንደዚህ ድንቹ በደንብ ክሬሙ እንዲያገኘው እንደዚህ እናደርጋለን ማለት ነው። ከዛ እያንዳንዱን እንደዚህ ካረግን በኋላ መጨረሻ ላይ ከጅብን ሞዜላ ከላይ እናደርግበታለን ማለት ነው። እንደዚህ በደንብ አድርገን እናለብሰዋለን። ከዛ እንደዚህ እንደምታዩት ፍሩን ከተን እናበስለዋለን ማለት ነው። እና በጣም ነው የሚጣፍጠው። በጣም አሪፍ ስራ ነው፣ ሞክሩት። ይህን ስራ መስራት ከፈለጋችሁ እንደገና ድጋሚ አስረዳችኋለሁ። ቻው።